የአይምሮ ህመም ያለባት ልጅ ስለወለድኩኝ ባለቤቴ ሊፈታኝ ይፈልጋል። የትዳር ህይወታችን መጀመሪያ ላይ በደስታና በብሩህ ተስፋ የተሞላም ነበር። ሙሉ በሙሉ ጤነኛ የሆነች ቆንጅዬ ሴት ልጅ ወልደሻል ብለው ነበር የሰጡኝ። በገባ በወጣ ቁጥር እኔንም ልጄንም ሲገላምጠንና ሲሰድበን ሊኖር አይደል? የህይወቴ ፍሬ የ9 ወር ጭንቀቴና ጉጉቴ ተሟልቶ የበሽተኛዋ ልጅ አባት የሚለው ንግግሩ ልጃችን በሽታዋን ራሷ ፈልጋ ያመጣችው የሚመስል ያኔ ምን ብዬ እንደምመልስላት አላውቅም። ሰላም የገመና ቤተሰቦቻችን እንደምን ሰንብታችሁልናል? ሮብን ጠብቀን ባለታሪካችንን ይዘን ታሪካቸውን ይዘን ከች ብለንላችኋል። መቼም እንደኔ ናፈቀው እንዳለ እርግጠኛ ነኝ። እስካነበው እንዴት ተቸኮልኩኝ። የዛሬ ባለታሪካችን ኢየሩሳሌም ትባላለች። ኢየሩሳሌም ምን አይነት ታሪክ ይዛልን መጣች? ምን እንምከራት? ምን አይነት ሀሳብ እንስጣት? የሚለውን አብረን የምንሰማ ይሆናል። እኔ ቢታንያ መስፍን ነኝ። አብራችሁን ቆዩ። የአይምሮ ህመም ያለባት ልጅ ስለወለድኩኝ ባለቤቴ ሊፈታኝ ይፈልጋል። ትንሽ ኢየሩሳሌም እባላለሁ። ከባለቤቴ ጋር እንደተጋባን የመውለድ እቅድ ቢኖረንም እሱ በነፃ የትምህርት ዕድል ወደ አውሮፓ ለ2 ዓመት መሄድ ስለነበረበት እርግዝናው እንድናዘገየው ተገደድን። ትምህርቱን ጨርሶ እንደመጣ ወዲያው ነበር የጸነስኩትኝ። ወደ አውሮፓ ከመሄዱ በፊት ያለማርገዜ ዋነኛው ምክንያት ከወለድኩ በኋላ የሚንከባከበኝ ሰው አጣለሁ የሚለው ስጋቴ አልነበረም። ምክንያቱም የምኖረው የኔ ቤተሰቦች የሚኖሩበት ከተማ ስለነበር በእናቴ እጅ ተቀማጥዬ መታረስ እችል ነበር። ከመሄዱ በፊት ያለመጸነሴ ዋነኛው ምክንያት የእርግዝና ወራቴን አብሮኝ ማሳለፍ መፈለጉ ነው። እንደነገረኝም በእርግዝናዬ ጊዜ ልጅ ሆኜ እናቴ ላይ የምቀብጥባትን ያህል ነበር እሱ ላይ የምቀብጠው። ኢዛና ይባላል። የተዋወቅነው የሁለተኛ ደረጃ ተማሪዎች እያለን ቢሆንም ያን የነበረንን ቅርርብ የእህትና የወንድም አይነት ነበር። እንኳንስ የትዳር አጋሪ ይሆናል ብዬ ማትሪክ ከተፈተንም በኋላ ድጋሚ ያገኘዋለሁ ብዬ እንኳን አላሰብኩም ነበር። ግን ደስ የሚል ስቶሪ ይመስለኛል። እኔ እዚያው ተወልጄ ያደግኩት ሐዋሳ ዩኒቨርሲቲ ምህንድስና ሳጠና፣ እሱ ደግሞ አዲስ አበባ ዩኒቨርሲቲ ፖሊቴክኒካል ሳይንስ አጥንቶ ተመረቅንና በድጋሚ ሐዋሳ ለመገናኘት በቃን። በሻይ ቡና የታደሰው ትውውቃችን ቀስ በቀስ ስር እየሰደደ መጣና ለትዳር በቃን። ታዲያ በተጋባን በ2 ወራችን አንዳችን ሌላችንን በቅጡ እንኳን ሳንጠግብ ለረጅም ጊዜ ሲጠብቀው የነበረው ስኮላርሺፕ ተሳክቶለት ወደ ለንደን መሄድ ስለነበረበት እርግዝናዬን አዘገየ ነው። ትምህርቱን ጨርሶ ሲመጣና ስጸንስ እናቴ በወንድ ጾታ ተመስላ የመጣች ይመስል እንክብካቤና ፍቅሩ ከአይምሮ በላይ ሆነብኝ። እንዴት ደስ እንደሚል እንደዚህ የነባል አፕሪሺየትድ በቃ ትሪት እርግዝና ላይ ሆና ትሪት ያረጋትን መቼም አትረሳውም። የእርግዝና ክትትል በማደርግበት ሰዓት የጤና ባለሙያዎች ልጄ ሙሉ ለሙሉ ጤነኛ እንደሆነችና ምንም የሚያሳስብ ነገር እንደሌለ በኋላም ቀኔ ሲደርስ እንደማንኛውም እናት በምጥ መውለድ እንደምችል ነገሩኝ። እንዳሉትም ቀኔ ደርሶ ይዙም እኔም ቤተሰቦቼም ጓግተውላት ወደ ነበረችው የመጀመሪያ ልጃችንን ወልደን ለመሳም በቃል። ልጃችን ስትወለድ አካሏ ላይ የሚታይ ምንም ችግር ስላልነበር ሙሉ በሙሉ ጤነኛ የሆነች ቆንጅዬ ሴት ልጅ ወልደሻል ብለው ነበር የሰጡኝ። ችግሩ የመጣው እየቆየ ነበር። ልጃችን የአይምሮ ህመም ተጠቂ መሆኗን ያወቅነው 3 ዓመት ሲሞላት ነው። በስማ እንደ ኩዮቿ ንቃትና ቅልጥፍና ይጎላታል። ለነገሮች ግብረ መልስ መስጠት በጣም ትዘገያለች። እናቴ ሁኔታዋን ስታይ ምነው አምላኬ ምን በደልኩህ እያለች ይብሱኑ ነፍሴን ታስጨንቃት ጀመረ። የኢዛናም ጸባይ ቀስ በቀስ መቀየር ጀመረ። ስራ ውሎ ቤት በገባ ቁጥር ዛሬም እንደዚያው ናት ሳይለኝ ቀርቶ አያውቅም። እኔ ሆን ብዬ በሽተኛ ልጅ የወለድኩ ይመስል ግልምጫውና ንዝንዙ ከአቅሜ በላይ ሆነ። ለቤተሰቦቼ ስናገር አንድ የወለሻት ትዳሬ ብለሽ ይዘሽው አይደል? ሴት ልጅ እኮ አንጀታም ናት፣ ብዙ ጉድ ትችላለች። እንኳን ይሄንን አትፍረጅበት፣ ቢከፋው ነው ልጁ ከሰው ልጅ አንሳ ሲያያት ሆድ እየባሰው ነው እኮ ይሉኛል። ትልቅ ቤተሰብ መመስረት የሁለታችንም ትልቁ ህልም ነበር። የትዳር ህይወታችን መጀመሪያ ላይ በደስታና በብሩህ ተስፋ የተሞላም ነበር። በሁለተኛው ዓመታችን ላይ ነበር አርግዤ ልጄን ልዕልናን ስወልድም ቤታችን የነበረው ደስታና ሰላም የሚያስቀና ነበር። የህይወቴ ፍሬ የ9 ወር ጭንቀቴና ጉጉቴ ተሟልቶ ልጄ በቅፌ ስትገባ የዘላለም ደስታ ያገኘው መስሎኝ ነበር። ስሟን ልዕልና ብዬ አወጣሁላት። ስሟ የህይወቷ መገለጫ እንዲሆን ተመኝቼ ነበር። ባለቤቴም በልጃችን መወለድ እጅግ ተደስቶ ነበር።
ያኔ የእሱ ደስታ የኔም ድርብ ደስታ ነበር። የህፃን ልብሷን ሲያጥብ፣ የህፃን አልጋዋን ሲያስተካክል ባሌን በፍቅርና በኩራት እመለከተው ነበር። የማይፈርስ ቤተሰብ መሰረትን ብዬም ፈጣሪን አመሰግን ነበር። ግን የደስታ ጊዜያችን ብዙ አልዘለቀም። ልዕልናችን ከሌሎች ህፃናት በተለየ ሁኔታ አእምሯዊ እድገቷ የዘገየ ነበር። 6 ወር ሲሞላት መገልበጥ አልቻለችም። 12 ወር ሞልቷት የመቆም ወይም ዳዴ ማለት ሙከራ አታደርግም ነበር። አንዳንዶች አትቸኮይ፣ ሁሉም ልጅ ይለያያል ይሉኝ ነበር። እኔ ግን የእናት አንጀት ሆኖብኝ ውስጤ የሆነ ነገር ትክክል እንዳልሆነ ይነግረኝ ነበር። ፈሪ ስለሆንኩ ልብ ብዬ አላዳምጠውም እንጂ። 3 ዓመት ሞልቷትም እንኳን ብዙ ቃላትን በአግባቡ መናገር አትችልም ነበር። መጀመሪያ ሰሞን ልቤ በጣም ሲፈራብኝ ልጅ ከልጅ ይለያያል እያልኩ ራሴን አጽናና ነበር። ባለቤቴ ግን ከጊዜ ወደ ጊዜ እየተለዋወጠ መጣ። የህፃናት ሐኪም ደጋግሞ መጠየቅ ጀመረ። የእኔ ተስፋ የሁሉ ጊዜ የመዘግየት ብቻ እንደሚሆን ነበር። በስተመጨረሻ ሐኪሞቹ ልዕልና ከባድ የአእምሮ እድገት ውስንነት እንዳለባት አስረዱኝ። ዓለም በላይ ላይ ፈረሰች ያህል ነበር የተሰማኝ። ባለቤቴም ቢሆን የሆነውን ሁሉ የአምላክ ፍቃድ ነው ብሎ መቀበል ቀላል አልሆነለትም። ለረጅም ጊዜ ሲያልማት የነበረችው ብሩህ ህፃን አልሆነችለትም። በየሄደበት ይዟት መሄድና በልጁ መኩራት የሚለው ህልሙ ቅዠት ሆነበት። ከብዙ ቀናት ዝምታና ጭንቀት በኋላ አንድ ቀን ማታ መጥቶ ይህንን መቀበል አልችልም አለኝ። ልጃችንን እንደ በረከት ሳይሆን እንደ እርግማን ነው የሚያያት። እየተደጋገመ እንዲህ መሆን አልነበረባትም ይል ጀመር። የሚያወጣቸው ቃላት የጦር ያህል ያሳምማሉ። በመሃል ቤታችን ውስጥ የተፈጠረው ውጥረት እጅግ የሚያስጨንቅና ለልጃችንም በሽታ ላይ በሽታን የሚጨምር ነበር። ልዕልናን ለመርዳት ብዙ መጽሐፍትን ማገላበጥና የተለያዩ የቤት ውስጥ የህክምና ዘዴዎችን በማየት ራሴን ፋታ ማሳጣት ጀመርኩኝ። ለሱ ግን ይህ ሁሉ ከንቱ ልፋት ነበር። የምትድንልሽ መስሎች ነው? ይልቅ ገንዘባችንና ጊዜያችንን አታባክኝ ይለኛል። እኔ ከዚህ በላይ መሸከም አልችልም የሚለው ቃሉ በየቀኑ ይደጋገም ነበር። ጓደኞቼ ልጆቻቸውን ሲያወሩ እኔ ምን ብዬ ላናግራት፣ እንዴት አድርጌ ለሌሎች ስላስተዋውቃት ይለኛል። ሊሰማው የሚችለውን ህመም መገመት አያቅተኝም። ልጁን ከሌሎቹ ጋር የሚያነጻጽራት ይልቅ የተሻለ ትኩረትና እንክብካቤ ቢያደርግላት ግን የተሻለ ለውጥ ታሳይ ነበር ብዬ አስባለሁ። በጣም እውነት ነው። እንደዚህ አይነት ሲንድሮም ምናምን ሲኖርባቸው ብዙ ጊዜ ለልጆቹ ፍቅር በመስጠት ልጆቹ ከሌላ የተለየ ሆነው ባድ ነገር እንዳይሰማቸው ትችላላችሁ እንደዚህ ብታደርጉ ምናምን እያሉ እንደውም አፕሪሺየት ማድረግ ሞር አይምሯቸውን ብራይት ያደርገዋል እንጂ ጭቅጭቅ ከበዛ ልጅቷ እንደዚህ ለምን ሆነች ምናምን የሚል ከሆነ ባድ ኢንቫይሮንመንቱ ልጅቷንም እንደገና አይምሯን ባድ ሊያደርገው ይችላልና እንደውም በፍቅር መሸፈን ይሻላል ብዬ ነው የማስበው። ከሳምንት በፊት አንዱን ቀን ምሽት ላይ ግን ያልገመትኩትን አንድ ጥያቄ ያቀረበልኝ። ቅዥቅዥ ብሎ ጄሪ ፍቺ እፈልጋለሁ አለኝ። መጀመሪያ ላይ ሌላ ነገር ያለኝ መስሎኝ ሁላ ነበር። ምን አልከኝ አልኩት። ሁሌ እንደምልሽ ነው፣ በዚህ ሁኔታ መቆየት ይከብደኛል። የምንቆይበትን ምክንያት የለም፣ ይቅርታ ግን እንለያይ አለኝ። ለጥቂት ሰከንዶች አፌ ተዘጋግቶ ቀረ። መተንፈስ እንኳን የቻልኩ አይመስለኝም። የእሷ ጥፋት እኮ አይደለም ማለት ዳውን ሲንድሮሙ ልጃቸው ላይ ሀፕን ማድረጉ የእናትየው ጥፋት ብቻ እኮ ላይሆን ይችላል፣ የአባትየው ሆርሞናል ችግርም ሊሆን ይችላል። ማለት እንደዚህ መፍረድ ያለበት አይመስለኝም። ምን እያልክ ነው? ልዕልና እኮ ደምህ ናት፣ ልጃችን ናት። እንዴት ነው የአእምሮ ዝግመቷን የፍቺ ምክንያት የምታደርገው? ይህ እኮ ህመም ነው። በህመምም ሆነ በጤና ላትለየኝ የገባኸው ቃል የት ደረሰ ብዬ ጮኩበት። ህይወቴ እንዲህ ሆኖ ማየት አልፈልግም። ብዙ ነገሮችን እታገሳለሁም ብዬ አስቤ ነበር። ድህነት ወይ አለመግባባት ቢሆን እታገሰው ነበር። ይህንን ግን ለበጎ ነው ብዬ መቀበል ይከብደኛል። የበሽተኛው አባት እንጂ የልዕልና አባት ተብዬ መጠራት እንኳን ብርቅ ሆኖብኛል አለኝ። ንግግሩ ከስለት የበለጠ ነበር ያሳመመኝ። የበሽተኛዋ ልጅ አባት የሚለው ንግግሩ ልጃችን በሽታዋን ራሷ ፈልጋ ያመጣችው የሚመስል ጸጥ ያለ ወቀሳ ከጀርባው ያዘለ ነበር። ዳግም የማይፈለግ ቆሻሻ ወርውሮ የጣላት ያህል ተሰማኝ። እንዴት አድርጎ ፍላጎቱን ከልጁ ህይወትና ከትዳራችን በላይ ሊያስቀድም እንደቻለ ትንግርት ነው የሆነብኝ። የፍቺ ጥያቄውን ስሰማ የእርሱን ድምፅ ብቻ ሳይሆን የልጄንም ስብራት ጭምር ነው ጎልቶ የተሰማኝ። የልዕልና የወደፊት ህይወት በመጥፎ አባት የተካደችበትና ደጋፊ የሌላት እናት ብቻዋን የምትታገልበት እንዳይሆን ሰጋሁኝ። ባለቤቴ ይህንን ተናግሮ ከቤት ከወጣ ሳምንት ሊሞላው ነው። ፍቺውን የሚፈጽምበት ጠበቃም ቀጥሯል። ለሱ
ነገሩ ሁሉ ያን ያህል ቀላል ነው። ወረቀት መፈረም፣ ገንዘብ መክፈልና ከጭንቀቱ መገላገል። እኔ ግን ከትዳሬ መፍረስ በላይ የልጄ በገዛ አባቷ መናቅና መተው ነው ልቤን የሚያደማው። አሁን የገጠመኝ ውጊያ ሁለት ነው። አንደኛ የፍቺውን መራራ ጽዋ ከመጠጣት ጋር ተያይዞ የሚመጣው ብቸኝነትና ኢኮኖሚያዊ ጫና። ባሌ ሀብታም ነው። የኔ እና የልጄም ኑሮ በእሱ ገቢ ላይ የተመሰረተ ነበር። ከዚህ በኋላ ለልጄ ሕክምናና ትምህርት የሚያስፈልገውን ሁሉ ብቻዬን የማሟላት ኃላፊነት ሊኖርብኝ ነው። ከመፋታቷ በላይ ትልቁ ስትራግል የሚመጣው ይሄኔ ነው። ፋይናንሻሊ ስቴብል ካልሆኑ፣ ስቴብል መሆን ራሱ ሳይሆን ፋይናንሻሊ ይዛው የነበረው ነገር ከሌለ ልጇን ለብቻ ማሳደግ ሊከብዳት ነው። አንደኛ ልጇ ሌላ አይነት ነሰሲቲ ሊኖራት ይችላል። የምትፈልጋቸው ነገሮች ይኖራሉ። ከምግብ ከመጠጥ ውጪም ለልጇ ማድረግ ያሉባት ነገሮች አሉ። ከዛ ደግሞ እቺ ሴት ለ3 ዓመት ስራ እየሰራች ካልነበረ አሁን ከባሏ በየወሩ እየሄደች ተቆራጭ ልትጠይቅ ነው እና ባልየውም ደግሞ በልጅቷ ደስተኛ ስላልሆነ አክሰፕትም ላይ ያደርግላት ይችላል። ተቆራጩን አልሰጥም ካላት እቺ ሴትዮ እንደዚህ የታመመችባትን ልጅ ይዛ ስራ ጀምራ ገንዘብ አምጥታ እንደገና ቤቷን ማስተዳደር ሊኖርባት ነውና ከፍቺው በላይ እንደውም ይሄ ይመስለኛል ሊከብዳት የሚችለው። ለልጅህ የቀለብ ቁረጥላት እያልኩኝ ፍርድ ቤት ለፍርድ ቤት መንከራተትም ሆነ ከሱ የሚመጣን ገንዘብ እሷ ላይ ማፍሰስ ጭራሽ የማላደርጋቸው ነገሮች ናቸው። ቢሆን የሚጠቅማት አባትነቱ ነበር። እሱ ካልተሳካ ወር እየጠበቀ የሚወረውርላት ገንዘብ ምንም አይጠቅማትም። ለቀለቧ እንደሆነ እኔ አላንስም። ቤትም ገብቼ ቤትም ወጥቼ ላላስርባት ለራሴ ቃል ገባሁ። ሁለተኛውና ከባድ የሆነብኝ ግን ለልጄ ልዕልና ማድረግ የሚገባኝ ክትትልና እንክብካቤ ነው። ልዕልና ዛሬ ላይ የ3 ዓመት ልጅ ብትሆንም የ2 ዓመት ልጅ አስተሳሰብና ችሎታ ነው ያላት። ጓደኞቿን እያየው በእድሌ ማዘንና መናደድም ስራ የሆነ መጡ ከሚባሉት የስፔሻሊስት ሐኪሞች ጋር ሁሉ መነጋገር በራሱ ትልቅ ብርታትን ይጠይቃል። የብዙ ዓመታት ህልሜ፣ የወደፊት እቅዴ በዚህ የጤና ችግር ምክንያት ሊናድ ከጫፍ ደርሷል። ልዕልና አባቷ ቤት ውስጥ አለመኖሩን ገና አልተረዳችም። እሷ በራሷ ዓለም ውስጥ አንዳንዴ በጨዋታ መካከል ቆም ብላ በሩን ትመለከታለች። ምናልባትም አባባ ወዴት ሄደ ብላ የምትጠይቅበት ቀን ሩቅ አይሆንም። ያኔ ምን ብዬ እንደምመልስላት አላውቅም። ከልጅነት ጀምሮ የምታውቃት የቅርብ ጓደኛዬ ሁኔታውን ስነግራት እናሺ ልትዩ ባልሆነ ለልጅሽ ስትይ መታገል የለብሽም አለችኝ። ፍቺው እንዳልቀበል አጥብቃ አስጠነቀቀች። ምክንያቱም አባቷ ለልዕልና የሚያስፈልገውን ሁሉ ማድረግ አለበት ብላ ታምናለች። ግዴታውም ነው። እናትየው ብቻዋን ልጇን አላመጣቻትም እኮ። ሲያገባት ምንም ቢመጣ ብታመም ብጎዳ ምንም ብሆን አብሬሽ ልሆን ቃል ገባለሁ ብሎ ነው ያገባት። ለዛ ችግር ሲመጣ ተፋቶ ማምለጥ የሚሆን አይነት አይመስለኝም። ግን እንደማይፈልግ በግልጽ የተነጋገረን ሰው የማይፈልገው ቦታና ሁኔታ ውስጥ እንዲቀመጥ ማስገደድ በራሱ ወንጀል አይደለም። በገባ በወጣ ቁጥር እኔንም ልጄንም ሲገላምጠንና ሲሰድበን ሊኖር አይደል? የአእምሮ ዝግመት ያለባት ልጅ በየቀኑ አባቷ ሲጠላት ሲንቃትና መጥፎ ስሜት ሲሰማት እያየች ማደጓስ ትክክል ነው? እንደውም ለልጅቷ ጭራሽን በሽታ እየሆነባት የሚመጣ ነው ይመስለኝ አባቷ። ለልጄ በሰላምና በፍቅር የተሞላበት ቤት ነው የሚያስፈልጋት። አባቷ ስሜታዊ ድጋፍ የማይሰጣት ከሆነ አካላዊ መኖሩ ምን ዋጋ አለው? የባሌን የፍቺ ጥያቄ ልቀበልና ልጄን ይዤ ብቻዬን ልዕልናን እየተንከባከብኩ ልኑር ወይስ እርሱ የልጄን ህመም ሰበብ አድርጎ ፍቺ እንደጠየቀኝ ሁሉ እኔም ህመሟን ሰበብ አድርጌ ከሌሎች ልጆች በተለየ የሁለቱም ወላጆቿ ትኩረት ያስፈልጋታል ብዬ ፍቺውን ልቃወም? የመጀመሪያው ሐሳብ ፍቺውን ተቀብዬ ከቤተሰቦቼ ከጓደኞቼና ከሌሎች ከሚያውቁኝ ሰዎች የሚሰነዘርልኝን ወቀሳና ከንፈር መምጠጥ ተቋቁሜ ብቻዬን ልጄን በክብር ማሳደግ ነበር። ይህም ባደርግ ከሚጠላትና ካልተቀበላት አባቷ መጠበቅ ስለምችል በገባ በወጣ ቁጥር ሲያንቋሻትና የተረገምሽ እያለ ሲወርድባት ከመስማት አድናታለሁ። በዚህ መንገድ ልጄን ልዕልናን ከመጥፎ ተጽዕኖ መጠበቅና ሙሉ ሰላም መስጠት እችል ይሆናል። ሊከብደኝ የሚችለው ራሴን ችዬ በኢኮኖሚ እስክቋቋም ያለውን ጊዜ እና ከውጭ የሚመጣውን ስሜት ነው። እሱ ደግሞ የጊዜ ጉዳይ እንጂ የሚስተካከል ነገር ነው። በቻልኩት አቅም ልጄ ሙሉ ጊዜዋን ከኔ ጋር እንድታሳልፍ በማድረግ ከሌላ ሰው የሚሰጣትን መጥፎ ስም ልጠብቃት እችላለሁ። ሁለተኛው ሐሳብ ደግሞ ፍቺውን መቃወምና ለልጄ ስል በትዳር ውስጥ ለመቆየት መሞከር ነው። ይሄኛው መንገድ ስለ ልዕልና ከሁለቱም ወላጆች ጋር የመኖር መብቷን ያስጠብቅላታል።
ግን ደግሞ አንዳንዴ መገኘት ብቻውን በቂ አይደለም። ይህንን ካደረግኩ ልጄን በጣም ከባድ ጥላቻ ውስጥ ነው እንድትቆይ የሚፈርድባት። የምትበላውን፣ የምትለብሰውን፣ ሌላም የሚያስፈልጋትን ማሟላት ይሆናል። እኔና እሱ ገመናችንን በሆዳችን እስከያዝን ድረስ ከቤተሰቦቼም ሆነ ከሰፈሩ ሰው እኔና ልጄ ላይ የሚወራብንን ክፉ ወሬና ጫና ማስቀረት እችላለሁ። እኔ የምፈልገው የልጄን ሰላምና ደስታ የተሞላበት አካባቢ እንድትሆንልኝ ነው። እናንተ ብትሆኑስ ምን ታደርጋላችሁ? ሁለቱም አማራጮቿ ለመምረጥ ከባድ ናቸው። መፍታቷም ልጇን ብቻ እንድታሳድግ ያደርጋታል። አለመፍታቷ ደግሞ ዳውን ሲንድሮም ያለባት ልጅ ላይ እንደገና የማይሆን ኢንቫይሮንመንት መጨመር ነውና ሁለቱም ከባድ። ግን ሰርቼ ገንዘብ አምጥቼ ለልጄ ፍቅር ሰጥቼ ከዛ ደግሞ ትሪትመንት እንድታገኝ አድርጋ ያው ዳውን ሲንድሮም መዳን ባይችል እንኳን ጥሩ ኢንቫይሮንመንት ላይ ካረገቻት ቢያንስ ደስተኛ ሆና ልጇ ትቆይላታለች እና ከአባትየው ጭቅጭቅ፣ ስድብ፣ ዘለፋ ምናምን እንደውም እሱ የሚሻላት ይመስለኛል። በቃ ገንዘብ አምጣ፣ የሆነ ያክል ገንዘብ አምጣ፣ እኔም እሰራለሁኝ፣ ልጄን ትሪት እያረኩኝ ጤነኛ ኢንቫይሮንመንት ውስጥ አኖራታለሁኝ። ለልጇ የሚጠቅማት እሱ ይመስለኛል። አባትየው ቁጭ ብሎ ፍቅር ካልሰጣት ልጄ ነች ብሎ ካላመነ እንደ ሩም እንደ ማደሪያ ሆቴል ነው የሚሆንበት። ሰውየው ይገባል፣ ይወጣል፣ ይመጣል፣ ይሄዳል ነው የሚሆነውና ልጁንም አክሰፕት ማድረግ ካልፈለገ አባትየውን ማስገደድ ይሆናልና እሷ በተቻላት አቅም ልጇን በሰላምና በፍቅር የሆነ በቃ ጥሩ በሆነ ኢንቫይሮንመንት ውስጥ ለማኖር ብትሞክር ጥሩ ይመስለኛል። ልጆቹ የሚፈልጉትም ትሪትመንት እሱን ስለሆነ ደስታ መስጠት፣ ፍቅር መስጠት፣ ሰዎች የተለዩ ስለሆኑ እንደማይጠሏቸው እንደውም በደንብ እንደምትወደድ ምናምን አሳምና ብታኖራት ይበልጥ ልጅቷ አይምሯም ሰላም እያገኘ ይመጣል ብዬ አስባለሁ። ተመልካቾቻችን እስኪ ምን ታድርግ ባለ ታሪካችን? ተፋታ ብቻዋን ልጇን ታሳድግ ወይንስ ሰውየውን ልጅህ ናትና ልጅቷም የሁለታችንም እርዳታም ፍቅርም ስለሚያስፈልጋት ብላ ፍቺውን ዲክላይን አድርጋ አብራ ከባሏ ጋር ትኑር ወይንስ ባሏን ፈታ ብቻዋን ልጇን ታሳድግ? ሀሳባችሁን ኮሜንት ላይ ያስቀምጡልን። የኔን ሀሳብ የሚደግፍ ሀሳቤን ማብራራት ይችላል። የራሳችሁን ሀሳብ ካላችሁ ባለታሪካችንን ይረዳታል ብላችሁ ካሰባችሁ ኮሜንት ላይ ሀሳባችሁን አስቀምጡልን። ማንኛውም አይነት ምርትና አገልግሎት ካሉት ከስር በምናስቀምጠው የቴሌግራም ሊንክ በመላክ ለኛ ለውድ የገመና ቤተሰቦቻችን የምናደርስሎት ይሆናል። ምርትና አገልግሎቱን በገመና ቻናል ላይ ማስተዋወቅዎን አይርሱ። አብራችሁን ስለቆያችሁ ከልብ እያመሰገንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ታሪካችንን ይዘን እስከምንገናኝ ሰላም ቆዩን።